ሚስተር ሚራክል ይላል መተኛት አኒሜ ፊልም ማየት። አረ ሴቱ እንዳለ ገብርኤልን ተበላሽቷል። በቃ መተኛት ነው በቃ። ሁለተኛ እስከነጫ መልክ የላትም ቂጥም የላትም። ሶስተኛዋ ግን ቂጧ ትንሽ ደስ ይላል። ወስጉድ ኦን ዩቲዩብ ኢትስ ቢግ ቦይ ሚስተር ሚራክል። እንዴት አላችሁ? ሁሉ አማን ሁሉ ታማን። ዛሬም እንግዲህ በሹፍ ቲቪ ቪዲዮ ተመልሰን መተናል። ሪያክት እናደርግበታለን። የዛሬው ግን አብዛኞቻችሁ የሶሻል ሚዲያ ላይ በተለይ ቲክቶክ፣ ኢንስታግራም ምናምን በጣም ሾርት እየተደረገ በሜመር ኤጅ ተይዞ ነበረ። 4 ኬት ከቺቺኛ ሰፈር ያምጣቸው ከ7ኛ ሰፈር ያምጣቸው ምን አይነት ቹኮቹ እንደሆኑ አላቅም መጥተዋል። እንግዲህ ምን አይነት ቃላት እንደሚያወጡ አላቅም እና እናንተም እንደደነገጣችሁ ቪዲዮ እንዳያችሁ ተስፋ አደርጋለሁ። ዛሬ ግን እኔ ሚስተር ሚራክል ሪያክት አድርግበታለሁ። እስቲ ሚሉትን እንሰማችኋለን፣ በድጋሚ እንሰማችኋለን። እኔ ባይ ዘ ዌይ ሾርት ተደርጎ ነው እንጂ ሙሉ ቪዲዮን አላየሁትም። ከቪዲዮአችን ከመጀመራችን በፊት አንድ ነገር ላሳያችሁ። ኢትስ ማይ ሴትአፕ ታውቃላችሁ፣ ሴትአፕ ላይ ነው ግን ይኖ ከታያችሁ አላውቅም። ይኸው ሚስተር ሚራክል ይላል። በፍሬም ነው ያስቀመጥኩት፣ እንደምታዩት በፍሬም ነው። ሪል ኦሪጂናሉ አይደለም ግን እንዴት ነው ወደዳችሁት? ኦሪጂናል ነው የሚመስለው መሰለኝ ግን ሴታፕ ፊት ለፊት ነው። አሁን እንግዲህ ሴታፕ እንደዚህ ስለሆነ ነው እና እዛ ጋር ነው ይሄንን ሴታፕ ያስቀመጥኩት። ዩቲዩበሮች ታውቃላችሁ፣ ይሄንን አገኘን ማለት ትልቅ ሞቲቬት ስለሆነ ነው ፊት ለፊት ፕሪንት አድርጌ ያስቀመጥኩት እና ጋይስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ይሄንን እድሜ እንዳሳካ እናንተ እርዱኝና እባካችሁን ሰብስክራይብ፣ ላይክ ምናምን እያደረጋችሁ ቪዲዮዎቼ ብሎ አፕ እንዲያደርጉልኝ እርዱኝ። ያራደጌ ልጆች ወደ ቪዲዮአችን ቀጣይ እንግባ። ይመቻችሁ። ኔክለ ቦዲጋርድ በተሰሰው ሳይ ይው ተጣበሻለሽ ማለት ሰውስ ብትገቢ ወይ የሆነ ነገር ይፈጠር አንቺ ወጥተሽ ትታያለሽ ማለት አይደለም። አንቺን ነው ወይኔ ደግሞ ምልክ ሁሉንም ነገር ሃንድል ማድረግ ከቻልክ እስከነሷ ነው ሃንድል ማድረግ ያለበት። አይሸፈንም እንዴ? አይሸፈንም ይሄ ምን ነው እና በመልክሽ አፍረሽ ነው ምን አይሸፈንም የምትይው? እናይዋለን። መጀመሪያ ሁሌም እንደምላችሁ እንግዲህ ሹፍ ቲቪ ላይ የሚቀርቡ ቺኮች ሬት አደርጋቸዋለሁ። አንደኛዋ ደስ አላለች፣ ነምበር 1 ላይ ያለችው ቆንጆ ነገር። ሌላው ግን ገርዳሜ ነው። እንደዛ ከሆነ አሪፍ ነው። እሺ እዚህ ጋር ደግሞ ሬት ስናደርግ 3 ቁጥር እንትን ባይልም አይከፋም። ሬት ስናደርጋቸው ደግሞ የመጀመሪያ በቁንጅና 4 out of 10 4 ከ10 ሰጥቻታለሁ። ሁለተኛ እስከነጫ መልክ የላትም ቂጥም የላትም። ሶስተኛዋ ግን ቂጧ ትንሽ ደስ ይላል። እንደዚህ ምላችሁ ከሆነ በጣም ይቅርታ፣ ጀስት እቃ ስለሆነ ነው። እቃ ደግሞ ሚስተር ሚራክል ሬት ስለሚያደርግ ነውና 5 out of 10 5 ከ10 ሰጥቼዋለሁ። ለሼፑ ማለት ምንም አይነፋም፣ ግን ከአራቱ ትንሽ ይሄ ነው ይሻላል ብዬ ነውና ሌላው እንዳለ ገርዳሜ ነው። ተዋችሁ። ልጁ ደግሞ በቃ እንዴ 8 out of 10 ፊዚካሉም ያምራል፣ ቀይም ነው፣ መልኩም ለክፉ አይሰጥም። 8 out of 10 ልጁ ማለት ሰላም ስማችሁን ንገሩ። ኤልሳ፣ ቢታኒያ፣ አፎሚያ፣ ቃል። ኤልሳ፣ ቢታኒያ፣ አፎሚያ፣ ቃል። ሶፊ ይባላለሁ። ሶፎንያስ ነው ሙሉ ስሜ። የድሬዳዋ ልጅ ነኝ። ከድሬዳዋ ነው የመጣሁት። ድሬዳዋ ማመጣሽ ታውቃላችሁ? ወንድሜ በእናትህ ስለ ሰፈሩ ምን አገባ? አሪፍ ነው። ብዙም ከብድ ሰው አይደለሁ። እስቲ ንገሪኝ ስለ ራስሽ። ማለት ምን ይመችሻል? ሆቢሽ ምንድን ነው? በትርፍ ሰዓትሽ ምን ማድረግ ያስደስትሻል? መተኛት ነው የሚያስደስተኝ። በቃ ምን ሆቢ የለኝም። ምን መተኛት ነው ያለችው ወይስ መብላት ነው? መተኛት ነው የሚያስደስተኝ። ኧረ መተኛት ነው። ይቺን ወስደህ ሁሌም እንደምልህ ወንድሜ ወስደህ አይጠፋም። ምን ሆቢ የለኝም። ያ እሺ እንደሆነ ሌዚ ፐርሰናሊቲ በማሰብ መተኛት፣ አኒሜ ፊልም ማየት እና መብላት። አረ ሴቱ እንዳለ ገብርኤልን ተበላሽቷል። በቃ መተኛት ነው በቃ መተኛት፣ ወስደ መተኛት፣ አንቺም ወስደሽ መተኛት። ጓደኞቼ ጋር መውጣት፣ ከጓደኞቼ ጋር መገናኘት፣ ፊልም ማየት
ፊልም ምናምን ታያለሽ? በዚህ መልክሽ ሁሉም ይመቸኛል። ሮማንቲክም ሆረርም ሁሉም ይመቸኛል። እኮ ፌቨራይትሽ ምንድን ነው? ፊልም እስካሁን ካየሁት ነው ሪዴሚንግ ላቭ። አላየሁትም። እሺ እኔ መዝናናት ለምሳሌ ብዙ አይነት መዝናናት አለ። ከማዘሬ ጋር ምናምን መውጣት ይመቸኛል። ከወንድ ምንድን ነው ታምራት? እባክህን በቻልኩ አቅም ላለመበሳጨት ላለመናደድ ሞክር እባክህን። የማንም ገርዳሜ እዚህ ጋር ቅርጹን ሲሰራራ ታገስና ቪዲዮን ሪያክት አድርገህ ጨርስ። ተው ማለት ምንድን ነው ሉክ የምታደርጉት? መጀመሪያ ከብዙ አንግል አየዋለሁ። እኮ ለምሳሌ አሁን አንቺ ታይፕሽ ምንድን ነው የምትባይ? ምንድን ነው የምልሽ? አክቹዋሊ ፋይናንሻሊ ስቴብል የሆነ ሰው ኢትስ ማይ ታይፕ እና ረጅም ቢሆን በቃ ይሄ ብቻ ነው እንትንሽ ማለት ነው መስፈርትሽ? እንደን ደግሞ ሀምብል ቢሆን ላይክ ትሪት የሚያደርገኝ አይነት ሰው። መጀመሪያ ቁመት ይስመስት። ሁለተኛ ደግሞ ታማኝ ነው ወይ? እንዴት ነው ፐርሶናሊቲው? እሱ ማተር ያደርጋል። ሶስተኛ ላይክ ፋይናንሻል ኢስመስት። ሌላው የሚቀየር ነው፣ ችግር የለም። ፐርሶናሊቲ ለእኔ መጀመሪያ ፐርሶናሊቲ ማለት የማንም ግርዳሚ የማንም ቺቺኒ አቋሚ በቃ እዚህ መጥቶ ይለፈልፋል። አረ ወይኔ ኢንትሮቨርት ኤክስትሮቨርት ማለት ሰው መሆን ያለበት ተንከባካቢ፣ ከምንም በላይ ለሴት ክብር ያለው ራሱ የሚጠብቅ ሰርቶ መለወጥ። ይህንንማ የሆነ ቦታ አውቀዋለሁ። እኔ ስፖይል የሚያደርገኝ ሪስፔክት ያለው ለእኔ ማለት እና ፍሬንድሊ ያልሆነ ከብዙ ሴቶች ጋር። እድሜሽን አልነገርሽኝም። 20 ዓመቴ ነው። 20 ያ ተማሪ ነሽ? ገና ልጅ አይደለሽ እንዴ? ምን አባቷ ወንድ ላይ ትንጠላጠላለች? አሁን ይቺ አርግዛ ቤተሰቧ ጋር ብትሄድ እንቆሽቴያም እካካ እምነት ኮሌጅ ነው ተማሪ ማለት ተማሪ እት ኮሌጅ። ስንት ዓመትሽ ነው? ስራ የራስሽ ወይስ የራሴ? እንደዛ ነገር እንደዛ ተማሪ በቃ ላንች ፋይናንሻል ስቴብል ወይም እኔ ታድግ ያደረገኝ ሰዎች ታስቦ እኔ መንዝሊ ቢሰራ ምል ሰው አይደለሁም። አትሊስት ቢሊዮነር ሚሊዮነር የሆነ ሰው አትሊስት ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው። አንቺ በዛ ሪሌሽ ላይ ምር ኦፈር የምታደርጊው ራሴን ስለዚህ አንቺ በቃ ነገርኩሽ። እቺ ቋሚ ናት። በቃ ወይ እዛ ማታያት ከሆነ ምናምን በቃ በስልክ ተደውላ ነው ነይ ዛሬ አዳር አለ የሆነ ሽቀል አለ ምናምን። ማንሽ አንቺ ማንም የረገጠውን አረ እናቴ ተይ አታሰድብኝ። እስከነ ጭራሹ ማርያምን አንደኛ ተወዳጅነት ለማግኘት ቅርስሽን አትስሪ። እኔ ለሴት ልጅ ይሄንን ምክር እንትን ልበል ልንገራችሁ። በወንድ ፊት ማለት ተወዳጅነት ለማግኘት ቅርስሽን አትስሪ። ማርያምን ቫልዩን እያጣሽ ነው የምትመጪው። በወንድ ልጅ እንትን ቫልዩሽን እያሳጣሽ ነው የምትሄጂው እና ሞር ቅርስሽን በሰራሽ ቁጥር ወንድ ልጅ የሚሰጠሽ ማንነት በጣም ሎ እየሆነ ነው የሚመጣብሽ እና ራስሽን ለማስወደድ የምታወሪው ወሬ በኋላ ይጎድሻል። የኔ ቆንጆን ባትሆኚ ሁሉም ችክ የኔ ቆንጆ ማለት ደስ ስለሚለው ግን ቆንጆ ስለሆንሽ አይደለም ያልኩሽ። እንደ ፕራይዝ ነው ያቀረብሽው ማለት ነው? ያ እኔ በጸባይ ወንድ ላይ ብዙ እንትን አይደለም። ምክንያቱም የሆነ ሰዓት ላይ የሆነ ነገር ቢያደርግልኝ እንዲህ አድርግቼ ይልሻለሁ ብሎ ማውራቱ ስለማይቀር I'm gonna handle myself, he's gonna handle himself። ግን አንዳንዴ to show some affection ስፔንድ የሚያደርገው ነገር ቢኖር ጥሩ ነው። ትንሽ ስፔንድ ማድረግ ነው እንጂ አንቺ ራስሽንም ስራ ላይ መስራት I'm gonna spend on myself ግን I'm not gonna spend on you። እሱማ ልክ ነው። እንዴት ሴት ልጅ ወንድ ልጅ ላይ ስፔንድ ታደርጋለች እንዴ? never። እሺ በወር በቂ ከሆነ ለራሱ ማስተዳደርም ሆነ የሚያስፈልገው ነገር ለማሟላት እኮ ለምሳሌ አቨሬጅ አንቺ አልነገርሽኝም። አቨሬጅ እስከ ስንት ከወንድ በወር? መጠኑ ችግር የለውም ብቻ እሱን ያስተዳድረው ለራሱ በቂ ይሁን እንጂ መጠኑ በወራ ከ300,000 በላይ ሜክ የሚያደርግ ቢሆን good for him። እኔ ወር አረ እናቴ ተሙት። እኔ በቃ እንደ አባይ ቲቪ ሹፍ ቲቪ ላይም ድራማ እየሰሩብን ነው። ይሄማ እውነት አይደለም እንዴ! አንቺ በወር 300,000 ብር ማለት እኮ በጣም እኔ እንጃ አሁን አይደለም ግን አትሊስት ባንክ አካውንት በሚሊዮን የሚቆጠር ቢኖር ዶላር ቢሆንም አይደብረኝም። እናንተ አረ የማንም ቺቺና አቋሚ እዚህ ላይ መጥቶ ይደበራሉ። አረ የማንም እከካም
እኔ እናቴ ትሙት ዛሬ ብሳደብ ቅር እንዳይላችሁ። አንዳንድ ደግሞ ሴቶች አሉ የሆኑ እናቴ ትሙት ምንም ቅርጿን ማሰራ በቃ እስከነጭራሹ ይሄ ቦርኮ የሆኑ ችኮች እኔ ከየት አባታችሁ እንደሚያመጡ ሹፍቲ ቤዎቹ እንኳን ገብርኤልን እኔ እስከዛሬ ሪያክት ካደረኩበት የሹፍቲ ፕሮግራሞች እንደዚህ አይነት የቦርኮ ቪዲዮ አይቻላቅም። ምን አይነት ቦርኮ ችኮች ናቸው የመጡት። እኔ እናቴ በድጋሚ ይቅርታ ዛሬ ለምሳደበውና ለማወጣው ቃል በጣም ይቅርታ። ምክንያቱም ራሴ መቆጣጠር እያቻልኩ ስላልሆነ ነው። በእናንተ ምክንያት በጣም ብዙ ሴቶች እየተሰደቡ ስለሆነ ነው። ማርያምን እከካም እየመጡብን ስለሆነ ነው እና በአራት ሴቶች እና 4 ሚሊዮን ችኮች መወቀስ የለባቸውም። በአራት ሴቶች በአራት ቁምልኝ በሚሰሩ ሴቶች ማለት እና 4 ሚሊዮን ችኮች 40 ሚሊዮን ችኮች 400 ሚሊዮን ችኮች መወቀስ ስለሌለባችሁ ነው እንደኔ ሐሳብ ማለት እና እከካም የሆነ ሙድ አታምጡ ችኮች። ማርያምን አንቺ እስከነጭራሹ እኔ ምን ማረግልሽ ከሆነ እኔ ከግዢነት በምን ተቆጠርሽ? ማርያምን እውነቱን ሳወራልሽ ማለት እኔ ለአንቺ ገንዘብ ብቻ እየሰጡ ከአንቺ ጋር ማድር ከሆነ ከዛ ሴት በምን ተናንስ? ያቺ ሆዷን ለመሙላት ነው፣ አንቺ ግን ምንሽን ለመሙላት ነው ስታስቢው ማለት እና አስቢው። ሁሌ ከወንድ ልጅ ገንዘብ ስትቀበይ ያ ወንድ ልጅ ማለት ለአንቺ የሚሰጥሽ ቫሊዩ በጣም ሎ እየሆነ ነው የሚመጣው። አንቺን ለአዳር እንጂ ለትዳር ወንድ ልጅ አይፈልግሽም እና ነቃቤ እኔ ሴት ልጅ ብልጥናት ሲባል ነው የማውቀው። አንቺ እንዴት በዚህ ልክ ድደብ ትሆኛለሽ? እንዴት እንደዚህ በሚል ምናምን ያሳ ይመጣል። ግን መጥቶ ደግሞ አንቺ አበዩ ይሄንን ልንገርሽ፣ የሚበለው ሌላ ነው። አንቺ ግን ተበይ ነው የምትሆኚ ማለት ነው። የማንም መደበሪያ ነው የምትሆኚ፣ የማንም መደበሪያ ዕቃ ነው የሚሆንብሽና አስቢበት። ያራድዬ ልጅ ይሄም ልጅ ለምን እንደቀረበ አላውቅም። ገብርኤልን ሜቢ ሞር እታያለሁ ብሎ መሰለኝ እንደ ሀሳብ እንጂ ችክ ፈልጎ አይመስለኝም። ያራድዬ ልጅ እስቲ እንቀጥልበት። አንቺ ራሴ እንደ ፕራይዝ ነው የማቀርበው ብለሻል ማለት እኔ ኢምፕራይዝ ነው ያልሽ ያ ስለ እኔ ቴብል ላይ ምንም ነገር። ስለዚህ አሁን አንቺ የሆነ ሰው ማታውቂውም ሰው ቢሆን ፋይናንሻሊ ስቴብል ከሆነ ቀጥታ ራሴን ይዤ እገባለሁ ነው ወይ? ምንም አንቺ ኦፈር የምታደርጊው ነገር የለም ማለት ነው። ራሴን ዝም ብዬ ሚሊዮነር ስለሆነ ቀጥታ ሄዳለሁ ሳይሆን ምንም ኦፈር ማድረግ እንዴ? አይ በቃ ገንዘብ ካለኝ እኮ አንቺ ጋር አንድ አዳር ምናምን ኢትስ ኖርማል። በቃ ያበደሩም ይዤሽ እገባለሁ። ተኝተሽበት ማታውቂ ማዳበሪያ ላይ የምተኘው ተኝተሽ ማታውቂበት ሌክዠሪ ቪአይፒ ክላስ ይዤ አዳሩ ጠጥተሽው ማታውቂውን መጠጥ እያጠጡሽ አግኝተሽ ነው አንቺ ገው ነገር አይኖርም ነው። ከዚህ እንትን ማድረግ ፕሮቫይድ ማድረግ ወንድ ልጅ ነው እኮ ፕሮቫይድ የሚያደርገው እሱ። አንቺ ግን ምንድነው ኦፈር የምታደርጊው? ራሴን በቂ ነኝ እኔ። ሌላ ምን ኦፈር ላደርግ እችላለሁ? ባይዘው ኮንፊደንሷን እየወደድኩላት ነው። ለራሳችሁ እንደዚህ አይነት ኮንፊደንስ ሰጡ ደስ ይላል። ግን ያንቺ ደግሞ ማለት ማይገባሽን ኮንፊደንስ ነው ያገኘሽው። ይሆናል አይደለ? ሶሻል ሚዲያ ላይ ወይ ብሎ አፕ ለማድረግ በሜመር አይን ለመግባት ይቺ ልጅ እንደዚህ ያለሽ ብላ ፌመስ ለመሆን ማለት ሊሆን ይችላል፣ አይታወቅም። ግን እከካም ደግሞ እንደዚህ አትሁኝ። እቺ ስቴብል ኮን ራሱን ከቻለ ነው ያልሽ። አንቺ ሚሊዮነር ከሆነ ነው፣ ካልሆነስ ታገኘኝም ታገኘኝ። አረ ተይ ያገኝሽ፣ በእናትሽ ያገኝሽ። አንቺ በዛ ሪሌሽን ላይ ምንድነው እንትን የምታቀርቢ? ምንም ከኔ ጋር ጊዜ ማሳለፍ ብቻ ሜቢ እሱን ብር ስፔንድ በማድረግ ላግዘው ይችላል። አንቺ አንድ እኔ በሞላ ሴት እንዴ ያንቺ ምን ልዩ የሚያደርገው ምንድን ነው? ያንቺ ንቃ እናቴ ትሙት ልዩ የሚያደርገው ምንድን ነው? እኔ በጣም ይቅርታ ዛሬም እኔ በምናገራቸው በማወጣቸው ቃሎች በጣም ይቅርታ እና እስቲ ማን እንደሚመርጥ ወደ መጨረሻ አድርገን ነው እንጂ እኔ አላይም ጋይስ። አይኮ ደሞር ገንዘብ እኔ ባስፈለገኝ ባጠፋው ልክ እሱ ደግሞ ደሞር የሚሰራው ነው። ገባ? ወይም ይሄ ልጅ ለኔ ጋይስ ከአንድ ገርዳሜ ችጋ እንትን ብሏል እና መጨረሻውን ነው እስቲ አትራክቲቭ ነው አዎ ወይም አይ። ሁሌም እንደምላችሁ ኖ ኢትስ ኖ። ከዚህ ሰው ጋር ስልክ ቁጥር ብቀያየር ደስ ይለኛል። ኢትስ ኖ። የሴቷን አንፈልግም፣ ምክንያቱም እሱ የስ ነው የሷ። ኖ ብራዘር የስ ትችላለህ። የመጀመሪያ ዴት ወጥቼ ማየት እፈልጋለሁ። ኢትስ ኖ ኖ፣ በቃ አያስፈልግም።
የስ ኧረ እውነት መልሱን ቪዲዮ ሲወጣና ታዩታላችሁ ማለት ነው። ቴንክ ዩ በጣም እሺ ሁላችሁ። ወይ ደብሯለች እናቴ ተሞተ ደብሯለች። ሶፎንያስ እባላለሁ። የድሬዳዋ ልጅ ነኝ። ሰው ፕሌየር ነኝ ምናምን ተብያለሁ፣ ግን አምና ላግዳ በጣም ሀምብል ሰው ነኝ። ከሰው ጋር ተግባቢ ነኝ። አረ ያራዳ ልጅ ሁን። እኔ ከነዚህ ችኮች ጋርማ ከምትሆን ፕሌየር ብትሆን ይሻላል። ያራዳ ልጅ። ሁለተኛ እኔ ባለፈው ምንድን ነው ያልኳችሁ? እዚህ ሹፍ ቲቪ ላይ ቅረቡና የጎን አጥንታችሁን የጎን ብረታችሁን አገኙ ነው። በጣም ይቅርታ። አንዳንዴ ራሴን ስለማላውቀው ነው። እንዳትሄዱ። የማንም ገርዳሜ ጋር ለምን ታወራላችሁ? ክብራችሁንስ ለምን ዝቅ ታደርጋላችሁ? የራሳችሁን ቫሌ ለምን ታሰጣላችሁ? የአራድዬ ልጆች ሁሌም እንደምላችሁ እንዳትሄዱ። በአሁኑ የቀረቡት ችኮች የቺቺኒያ ቋሚ ናቸው መሰለኝ። እንዴት አወቅ አትበሉኝ፣ ምክንያቱም አወራራቸው ነው እንጂ ሂጄ አላውቅም። እኔ የአራድዬ ልጆች እነሱ ጋር ከሄድኩ ማለት እኔ አብጃለሁ ማለት ነው። በቃ ታምራት ጨልሏል ማለት ነው። የዛሬ ቪዲዮአችን ይሄን ምስል ነበረ። እከካም አይሆኑ። እከካም ግን መሆን ካለባችሁ ዩቲዩብ ላይ እየመጣችሁ ሰብስክራይብ እያደረጋችሁ እከካሙኑ ስትፈልጉ እኔ አይመለከተኝም። ይህንን ሪል እንዳስገባው እባካችሁን አግዙኝ እና አይ ላቭ ዩ ሶ ማች። ምክንያቱም ይሄ ህይወቴ ነው። ይህንን ለማግኘት ነው እየሞከርኩ ያለሁት እና ከሁሉም በላይ ግን የእናንተ ፍቅር ነው የሚያስፈልገኝ እና ኢትስ ሚስተር ሚራክል ነው የሚለው። እባካችሁን እየገባችሁ ምናምን ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ይመቻችሁ። ፒስ አውት።